ብፁዕ አቡነ አብርሃም የመካከለኛው ካናዳ ኤድመንተንና አካባቢው በሚል ምልዓተ ጉባኤ ወስኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት 14 2018 ዓ.ም ውሎውን በተመለከተ የውይይትና ውሳኔዎችን ከዚህ ቀጥሎ እናቀርባለን። በስድስተኛ ደረጃ የታየው አጀንዳ ቁጥር 12 ነው። ይሄም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልዓተ ጉባኤው አይቷል። ጥያቄዎቹም የመጀመሪያው በአጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልዓተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልዑኩ ለምልዓተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው ዓመት ውሳኔ ወስኗል። ስለዚህ በዛሬው ዕለትም የተወሰነው የምልዓተ ጉባኤ ውሳኔ ባለፈው ዓመት በተወሰነው መሰረት ሁለቱ አህጉረ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይህም ጥያቄ የሚያስተዳድሯቸው የሚመሯቸው ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከለኛ ካናዳን ኤድመንተንና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተንና አካባቢው በሚል እንዲስተካከል በማለት ምልዓተ ጉባኤ ወስኗል። በዛሬው ዕለት የታዩት 7 የሚሆኑ አጀንዳዎች እነዚህ ናቸው። በቀሪዎቹ አጀንዳዎች ላይ በቀጣይ ምልዓተ ጉባኤው ውይይቱን የሚቀጥል ይሆናል። የቅዱስ ሲኖዶስ ምልዓተ ጉባኤ ቀጥሎ በሚያደርጋቸው ስብሰባዎችና ለቤተ ክርስቲያናችን ይጠቅማሉ ይበጃሉ ብሎ በሚወስናቸው ውሳኔዎች እግዚአብሔር አምላካችን የብፁዕ ቅዱስ አባታችን የብፁዓን አበው ሊቃነ ጳጳሳት በረከታቸው ከሁላችን ጋር ይሁን እያልን የዛሬውን መግለጫ በዚሁ እናጠናቅቃለን። አመሰግናለሁ።